ማን ይሸነፋል? አርሰናል ወይስ ማንቸስተር ሲቲ? አርሰናል እንደተባለው በፕሪሚየር ሊጉ ላይ እንዳሳየን ፕረስ አድርጎ ጨዋታ ካልተጫወተ ወይም የተጽዕኖ መፍጠር ካልቻለ መሃሉን ካልተቆጣጠረ አርሰናል ይሸነፋል። መሃሉን ካልተቆጣጠረ አርሰናል ይሸነፋል። ክሬት ማድረግ አይችልም። ማንቸስተር ሲቲ ምን ከሆነ ይሸነፋል? ማንቸስተር ሲቲ ደግሞ እድሎችን መፍጠር ካልቻለ በትራንዚሽን ወይም ከአጥቂ ወደ ተከላካይ ከተከላካይ ወደ አጥቂ የሚደረጉ ልውውጦች ላይ ክፍተት ከፈጠረ ለካውንተር አታክ ይዳረጋል። ያ ደግሞ ዋጋ ያስከፍለዋል። የሴት ፒስ እድሎችን ለአርሰናል ካልሰጠ ወይም ደግሞ የቆሙ ኳስ እድሎችን ለአርሰናል የሚሰጥ ከሆነ ማንቸስተር ሲቲ ይሸነፋል። በእነዚህ ሁለት ምክንያቶች ማለት ነው። ይሄንን ይመስላል። አሪፍ